በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘጸአት ምዕራፍ 7። እግዚአብሔርም ሙሴን አለው፣ እነሆ እኔ ለፈርዖን አምላክ አድርጌሃለሁ። ወንድምህ አሮን ነቢይ ይሆንሃል። ያዘዝኩህን ነገር ሁሉ አንተ ትነግረዋለህ። ወንድምህ አሮንም የእስራኤል ልጆች ከሀገሩ ይለቅ ዘንድ ለፈርዖን ይንገረው። እኔም የፈርዖንን ልብ አጸናለሁ፣ በግብፅ ምድርም ድንቄንና ተአምራቴን አበዛለሁ። ፈርዖንም አይሰማችሁም፣ እጄንም በግብፅ ላይ አደርጋለሁ። የእስራኤልንም ልጆች ሕዝቤን በኃይል በታላቅ ፍርድም ከግብፅ ሀገር አወጣለሁ። ግብፃውያን እጁን በግብፅ ላይ በዘረጋው ጊዜ የእስራኤልም ልጆች ከመካከላቸው ባወጣው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ሙሴና አሮንም እንዲህ አደረጉ፣ እግዚአብሔር እንዳዘዛቸውም አደረጉ። ፈርዖንም በተናገሩ ጊዜ ሙሴ 80 ዓመት ሆኖት ነበር፣ አሮንም 83 ዓመት ሆኖት ነበር። የአሮን ተአምራተ በትር። እግዚአብሔርም ሙሴንና አሮንን እንዲህ ሲል ተናገራቸው። ፈርዖን ተአምራትን ድንቅን አሳዩኝ ሲላችሁ ወንድም አሮንን በትርህን ወስደህ በፈርዖን በሹሞች ፊት ጣላት በሉት፣ እባብም ትሆናለች። ሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖን በሹሞቹ ፊት ጣሉ፣ እባብ ሆነች። ፈርዖንም ጠቢባንን መተተኞችን ጠራ፣ የግብፅ ጠንቋዮችንም በአስማታቸው እንዲሁ ዳግም አደረጉ። እያንዳንዳቸውም በትራቸውን ጣሉ፣ እባቦች ሆነው የአሮንን በትር ግን በትራቸው ዋጠች። እግዚአብሔርም እንደተናገረው የፈርዖን ልብም ጸና፣ መስማትንም እምቢ አለ። 10 መቅሰፍት። አንደኛ፣ የውሃ ወደ ደም መለወጥ። እግዚአብሔር ሙሴን አለው፣ ሕዝብን እንዳይለቅ የፈርዖን ልብ ደነደነ። ማልደህ ወደ ፈርዖን ሂድ፣ እነሆ ወደ ውሃ ይወጣል፣ ትገናኘው ዘንድም አንተ በወንዝ ዳር ትቆማለህ። እባብ ሆነ የተለወጠችውንም በትር በእጅ ትወስዳለህ፣ እንዲሁም ትለዋለህ፣ የዕብራውያን አምላክ እግዚአብሔር በምድር በዳ እንዲያመልኩኝ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ። እነሆ እስከ ዛሬ አልሰማህም። እግዚአብሔርም እንዲህ ይላል፣ እኔ እግዚአብሔር እንደሆንኩ በዚህ ታውቃለህ። እነሆ እኔ የወንዙን ውሃ በእጄ ባለችው በትር እመታለሁ፣ ውሃው ወደ ደም ይለወጣል፣ በወንዙ ያሉ ዓሦችም ይሞታሉ፣ ወንዙም ይገማል። ግብፃውያንም የወንዙን ውሃ ለመጠጣት አይችሉም። እግዚአብሔር ሙሴን አለው፣ ወንድምህ አሮንን በትርህን ውሰድ፣ በግብፅ ወኖችም በወንዞቻቸው በመስኖቻቸውና በኩሬያቸውም በውሃ ማከማቻቸው ሁሉ ላይ እጅህን ዘርጋ በለው አለው። ደግሞም ይሆናል፣ በግብፅም ሀገር ሁሉ በእንጨት ዕቃና በድንጋይ ዕቃ ሁሉ ደም ሆነ። ሙሴና አሮንም እግዚአብሔር እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን አነሳ፣ በፈርዖን በሹሞቹ ፊትም የወንዙን ውሃ መታ። የወንዙ ውሃ ሁሉ ተለወጠ፣ ደም ሆነ። በወንዙ የነበሩ ዓሦችም ሞቱ፣ ወንዙም ገማ። ግብፃውያንም ከወንዙ ውሃ ይጠጡ ዘንድ አልቻሉም። ደሙም በግብፅ ሀገር ሁሉ ሆነ። የግብፅም ጠንቋዮች በአስማታቸው እንዲሁ አደረጉ። እግዚአብሔር እንደተናገረው የፈርዖንም ልብ ጸና፣ አልሰማቸውም። ፈርዖንም ተመልሶ ወደ ቤቱ ገባ፣ በዚህ ሁሉ ልቡ አልተመለሰም። ግብፃውያን ሁሉ ከወንዙ ውሃ ይጠጡ ዘንድ አልቻሉምና በወንዙ ዳር ውሃ ሊጠጡ ቆፈሩ። እግዚአብሔር ወንዙን ከመታ በኋላ 7 ቀን ተፈጸመ። ምዕራፍ 8። ሁለተኛው መቅሰፍት ጓጉንቸር። እግዚአብሔርም ሙሴን አለው፣ ወደ ፈርዖን ግባ፣ እንዲህ በለው፣ እግዚአብሔር እንዲህ ይላል፣ ያመልኩኝ ዘንድ ሕዝቤን ልቀቅ። ለመልቀቅ እምቢ ብትል ግን እነሆ ሀገርህን ሁሉ በጓጉንቸር እመታለሁ፣ ወንዙም ጓጉንቸሮችን ያፈላል። ወጥተውም ወደ ቤትህ፣ ወደ መኝታ ቤትህ፣ ወደ አልጋህም፣ ወደ ሹመት ቤትም፣ በሕዝብ ላይ ወደ ቡሃቃውም ወደ ምድጃቸውም ይገባሉ።
ጓጉንቸሮቹም በአንተ በሕዝብህ በሹምህ ሁሉ ላይ ይወጣል። እግዚአብሔርም ሙሴን አለው፣ ወንድምህን አሮንን በትርህን ይዘህ በወንዞቹ የመስኖዎቹም ውሃ ማከማቻዎች ላይ እጅህን ዘርጋ። ጓጉንቸሮቹም ወጡ በለው አውጣ በለው። አሮንም በግብፅ ወኖች ላይ እጁን ዘረጋ፣ ጓጉንቸሮቹም ወጡ፣ የግብፅ ሀገርንም ሸፈኑ። የግብፅ ጠንቋዮችም በአስማታቸው እንዲሁ አደረጉ። በግብፅም ሀገር ላይ ጓጉንቸሮች አወጡ። ፈርዖንና ሙሴ አሮንን ጠርቶ ጓጉንቸሮቹ ከእኔ ከሕዝቤ እንዲያርቅ ወደ እግዚአብሔር ጸልዩልኝ፣ ለእግዚአብሔር የሚሰዉ ዘንድ ሕዝቡን እለቃለሁ አላቸው። ሙሴም ፈርዖንን ጓጉንቸሮቹ ከአንተ ከሕዝብህ ከቤቶችህ እንዲጠፉ በወንዙም ብቻ እንዲቆሩ ለአንተ ለሹሞችህም ለሕዝብህም መቼ እንድጸልይ ቅጠረኝ አለው። ፈርዖንም ነገ አለው። ሙሴ ከእግዚአብሔር በቀር ሌላ አምላክ እንደሌለ ታውቅ ዘንድ እሺ እንዳልክ ይሁን። ጓጉንቸሮቹም ከአንተ ከቤተሰብህ ከመንደሮችም ከሹሞቹ ከሕዝቡም ይሄዳሉ፣ በወንዙ ብቻም ይቀራሉ አለው። ሙሴና አሮንም ከፈርዖን ዘንድ ወጡ። ሙሴ ፈርዖንን እንደቀጠረው ስለ ጓጉንቸሮቹ መራቅ ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴን እንዳለ አደረገ። ጓጉንቸሮቹ ከቤት ከመንደርም ከሜዳም ሞቱ። እንደ ክምርም አድርገው ሰበሰቧቸው። ምድርም ገማች። ፈርዖንም ጸጥታ እንደሆነ ባየ ጊዜ ልቡ ደነደነ። እግዚአብሔርንም እንደተናገረው አልሰማቸውም። ሶስተኛ መቅሰፍ ቅማል። እግዚአብሔርም ሙሴን አለው፣ አሮንን በትርህን በእጅህ ዘርጋ፣ የምድርንም ትቢያ ምታ በለው። ቅማልም በግብፅ ሀገር ሁሉ በሰውና በእንስሳ ላይ ይወጣል። አሮንም እጁን ዘረጋ፣ በበትሩም የምድርን ትቢያ መታው፣ በሰውና በእንስሳ ላይም ቅማል ሆነ። በግብፅ ሀገር ሁሉ የምድር ትቢያ ሊሆን ቅማል ሆነ። የግብፅ ጠንቋዮችም በአስማታቸው ቅማል ያወጡ ዘንድ እንዲሁ አደረጉ፣ ነገር ግን አልቻሉም። ቅማሉ በሰውነት በእንስሳ ላይ ነበር። ጠንቋዮቹ ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። የፈርዖን ልብ ግን ጸና፣ እግዚአብሔርንም እንደተናገረው አልሰማቸውም። አራተኛ መቅሰፍት ተናጋሪ ዝንብ። ተናካሽ ዝንብ። እግዚአብሔርም ሙሴን አለው፣ ማልደህ ተነስ፣ ፈርዖን ፊት ቁም፣ እነሆ እርሱ ወደ ውሃ ይወርዳል። እንዲህ በለው፣ እግዚአብሔር እንዲህ ይላል፣ በምድር በዳ እንዲያመልኩኝ ሕዝቤን ልቀቅ። ሕዝቤን ለመልቀቅ እምቢ ብትል ግን እነሆ በአንተ በሹሞችህም በሕዝብህም በቤቶችህም ላይ የውሻ ዝንብ እሰዳለሁ። የግብፅንም ቤቶች የሚኖሩበትንም ምድር ሁሉ በውሻ ዝንብ ይመላሉ። በዚያ ቀን የምድር ሁሉ አምላክ እኔ እግዚአብሔር እንደሆንኩኝ ታውቃለህ። በዚያም የውሻ ዝንብ እንዳይሆን ሕዝቤን የሚቀመጥባትን የጌሴማን ምድርም እለያለሁ፣ በሕዝቤና በሕዝብ መካከል እለያለሁ። ይህ ነገር በምድሪቱ ላይ ይሆናል። እግዚአብሔርም እንዲህ አደረገ። የውሻ ዝንብንም በፈርዖን ቤት በሹሞቹ ቤቶች ውስጥ በግብፅ ሀገር ሁሉ መጣ። ምድሪቱ ከውሻው ዝንብ የተነሳ ጠፋች። ፈርዖንና ሙሴ አሮንን ጠርቶ ሂዱ፣ በዝች ምድር ለአምላካችሁ ሰዉ አላቸው። ሙሴም ለእግዚአብሔር ለአምላካችን ግብፃውያን እርም የሚሉትን እንሰዋለንና እንዲሁ ይሆን ዘንድ አይቻልም። እነሆ ግብፃውያን እርም የሚሉት እኛ በፊታቸው ብንሰዋ በድንጋይ ይወግሩናል። እኛስ ለእግዚአብሔር ለአምላካችን እንሰዋ ዘንድ እግዚአብሔር እንዳዘዘን የ3 ቀን መንገድ ወደ ምድር በዳ እንሄዳለን አለው። ፈርዖንም ለእግዚአብሔር ለአምላካችሁ በምድር በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን በጣም ርቃችሁ አትሄዱ፣ ወደ እግዚአብሔርም ጸልዩልኝ አለ። ሙሴ እነሆ ከአንተ ዘንድ እወጣለሁ፣ ወደ እግዚአብሔር እጸልያለሁ፣ የውሻ ዝንቡም ከአንተ ከሹሞችህ ከሕዝብህም ነገ ይርቃል። ነገር ግን ለእግዚአብሔር ይሰዉ ዘንድ ሕዝቡን እንደማትለቅ እንደገና ማታለል አታደርግም። ሙሴ ከፈርዖን ዘንድ ወጣ፣ ወደ እግዚአብሔር ጸለየ። እግዚአብሔርም ሙሴ እንዳለው አደረገ። የውሻውንም ዝንብ ከፈርዖን ከሹሞቹ ከሕዝቡም አራቀ፣ አንድስ እንኳ አልቀረም። ፈርዖንም በዚህ ጊዜ ደግሞ ልቡ ደነደነ፣ ሕዝቡንም አልለቀቀም።